ሰላም አለይኩም ወራህመቱላሂ በረካቱ። ውድና የተከበራችሁ የስደት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ አልሐምዱሊላህ ሁሉ ሰላም ነው፣ ሁሉ መልካም ነው። በሀገር ውስጥም በሀገር ውጭም ያላችሁ ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ እላለሁ። ትንሽ ግጥም አለችኝ ከቡና ጋር ማለት ነው። ቡናም እየጠጣችሁ ተጋበዙልኝ። አንቺ ወዳ እህቴ በስደት ያለሽው ኑሮን ለማሸነፍ ከሀገር የወጣሽው የስደት ኑሮ ሁሉንም አየሽው። የድኗን ጎደሎ መቼም አልሞላሽው። ለዱንያችን ብለን ከሀገር ተሰደናል፣ ግን ለዛኛው ሀገር ምን እንሰንቀናል? በእንግዳ እህቴ እኔ ልንገርሽ፣ ከአሁኑ ጀምረሽ ተማሪ ድንሽን። ለዚህ ጠፊ ዓለም ብዙም አታስቢ፣ ነገ መዋረድ ነው አላፊ ስትቀርቢ። እዚህ በዱንያ ላይ የሰበሰብነው ነገ በአላህ ፊት መጠየቂያ ነው። እናማ እህቴ መልካምን እንስራ፣ ነገ እንዳንፋጠጥ ነኪር ሙንከር ጋራ። ጊዜያችን ተስፋፍቷል እውቀትን ለመቅሰም፣ ከኛ የሚጠበቀው ዲባቅ ማስገባት ነው የሸይጣንን ተንኮል። አሁኑ ተነሺ ተማሪ ድንሽን፣ ጊዜሽን አትግዴ ዛሬ ነገ ስትይ። ተውሂድን ተማሪ ነገ ለልጆችሽ አሻራ እንድትይ። ስደት ላይ በመምጣት ብዙም ተለውጧል፣ ስንት ጀግኖች አሉ ስደት ያፈራቸው። ተውሂድን ተላብሰው ያምራሉ ውበታቸው። ከሀገር ስንወጣ ጅህልናን ተላብሰን ዛሬ ተለውጠን ዲናችንን አውቀን፣ ከሽርክ ከቢድዓ ከተንኮል ርቀን፣ የአላህን ቁርአን ፊደላቱን አውቀን፣ የነቢዩን ሱና እኛም ተከትለን፣ እነዚያን ወንበዴ ከመንገድ አርቀን፣ እጃችንን ሳንሰጥ በባጢሎች ወሬ። ጠንከር በይና መልሱን መልሽለት፣ የኔ መመሪያዬ እስልምናዬ ነው የምከበርበት። አልከሰከስም ከባጢሎች ቤት እኔ ስማራለሁ በጣሙን ጠንክሬ። ምንኛ ያማረ ነው እስልምና ውበት፣ በውስጡ ሲገቡ ሰላም የሞላበት። ቅድሚያ ለተውሂድ ከእህታችሁ ከእሞኖራዲን ተጋበዙልኝ ማለት ነው። እንግዲህ ያው አስተያየት እፈልጋለሁኝ። ግጥሜ ከራሴው ነው እና ውድ እህቶቼ እንዲሁም ወንድሞቼ ማለት ነው ዛሬ ላይ እውቀትን ለመቅሰም በጣም ጊዜያችን ተስፋፍቶልናል። ብዙ በስልካችን ብዙ ነገር መማር ኮርስ መውሰድ እንችላለን። በተለይ ለዲናችን መልፋት ግድ ነው። ማወቅ ያስከብራል፣ ማወቅ ደስ ይላል፣ ለሁለቱም ሀገር ይጠቅማል ማለት ነው። እናማ እህቶቼ ያው አብዛኞቻችሁ ማሻላ ተባረክ ረህማን ብዙ ነገር ትልቅ ደረጃ ያደረሳችኋላችሁ ላይ ጨምርላችሁ። እንዲሁም በዛው ልክ ደግሞ ከታይ ቃይደቱ ኑራንያን እንኳን ለመቅራት ሸም የያዛችሁ እህቶች ያላችሁ እባካችሁ የምሬን ነው ማላችሁ። ቃይደቱ ኑራንያ ቁርአንን ለመቅራት በጣም ያግዛል እና እሱ ላይ ትኩረት ብናደርግ የበለጠ ነው ማለት ነው። እውቀት ለሁላችንም ጠቃሚ ነው። በተለይ ያለህን ቃል ቁርአንን ማወቅ ማንበብ ምንኛ መታደል ነው እና ልጆቻችንን ደግሞ እኛ ሴት እህቶች መቅራት ማወቅ በጣም የሚጠቅመን ለልጆቻችን በቤታችን ስትር አድርገን በቤታችን እናስተምራለን። በተለይ ሴት ልጆቻችንን ወደ ውጭ ሰደን እንዲማሩ አናደርግም፣ እዛው ቤታችን ድናቸውን እንዲያውቁ እናደርጋለን ማለት ነው። ያም የሆነው ደግሞ የኛ ካሁኑ ጠንክረን መማራችን ነው ማለት ነው። ያው እንግዲህ ያሳለፍነው ድሮ ቤተሰቦች ጋር ምናምን ያው እንዳለ ሆኖ ዛሬ ላይ ደግሞ ቴክኖሎጂ በጣም ተስፋፍቷል እና ብዙ ነገርን መቅሰም እንችላለን። ያው ስልካችን አጥፊያችንም አልሚያችንም እስከሆነ ድረስ እንግዲህ ጥቅም ያለው ይጠቀምበታል ማለት ነው። የሚከስርበታል። አለኩላ ሀለን እህቶቼ ከዲናችን አንራቅ። ሁላችንም እኔም እናንቺም ሁላችንም ይወክላል ማለት ነው። ዲናችንን መማር በጣም ጠቃሚ ነው። አላህ ያግራልን ሁላችንም በአላህ ሱብሃነሁ ወተዓላ መንገድ ላይ ያጽናን። እልህንን እውቀትን ለመቅሰም አትሽሹ። ብዙ ነገሮች ጊዜያችንን ይገሉታል። ፊልም በማየት ሀከዛ ብዙ ነገር ማለት ነው። ያንን ወደ ጎን እያለን በፕሮግራም ቅራታችንን ብንቀራ ብዙ ኡስታዞች አሉ ማሻአላ በተጅዊድ የሚያቀሩ ተፍሲር ቁርአን
አሉና እነዛ ጋር የተቀላቀልን ብንቀራ ብዙ ጀግኖች እህቶችም አሉ። ድናችንን ብንማር ብናውቅ ብንቀስም የተሻለ ነው እላለሁኝ። ውዶቼ ማሮቼ በርቱልኝ። አላህ ያግዛችሁ፣ አላህ ያግዘን። ሁላችሁንም ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።